ሰላም እንደምን አላችሁ? ዛሬ ማርች 8 ነው፣ ዓለም አቀፍ ሴቶች ቀን ነው። እንኳን አደረሳችሁ ማለት ፈልጋለሁ። በየሙያችሁ የምታትሩ ኑሮን ለማሸነፍ የምትበረቱ ጀግና እህቶቼን እንግዲህ ተፈጥሯዊ የሆኑ ጫናዎች እንዳሉ ሆነው ያንን ሁሉ ጫና አልፈን ደግሞ ሰክሰስፉል ለመሆን የምናደርገውን ልፋት አቃለሁ የዛ አካልም ስለሆንኩኝና በዚህ ሰዓት በስራችሁ በቤታችሁ ሆናችሁ ልጆቻችሁን የምታሳድጉ ስራ ላይ በጣም የምትተጉ በትምህርታችሁ የምትተጉ ለሌሎች ሮል ሞዴል ለመሆን የምትጥሩ ሁሉ እንኳን አደረሳችሁ ማለት ፈልጋለሁ። እንግዲህ ዓለም አቀፍ የወንዶች ቀንም አለ ባይዘው እንግዲህ ስንቶቻችሁ እንደምታውቁ አላቅም። በዛ ቀን ምን እንደሚደረገው በብዛት እርስ በርሳቸው የሚደናነቁበት ሰፖርት የሚደራረጉበት ቀን ነውና ዛሬም እኔም እንደዛ ማድረግ ፈለኩኝ። በጣም በብዙ ጣውረድ ውስጥ ለማለፍ የምትሞክሩ ጀግና እህቶቼን ማመስገን ፈልጋለሁ። እንኳን አደረሳችሁ ማለት ፈልጋለሁ። ሌላው ደግሞ ያው እንግዲህ ተፈጥሯዊ የሆነውን ልዩነት አክሴፕት ማድረግ ያስፈልጋል። እኔ ሴት ልጅ እኩል ናት ስል እኩል የትምህርት እድል እንዲሰጣት እኩል የስራ ሁኔታ እንዲመቻችላት ማለት ነው እንጂ እኔ ከወንዶች ጋር አንድ አይነት የተፈጥሮ ሜካፕ አለኝ ወይም ደግሞ እኩል ነኝ ስል ያንን ሪፈር እያደረግኩ አይደለምና ይሄን እንደምትረዱኝ እገምታለሁ። እና በየቤታችን ልጆቻችንን ስናሳድግ በተቻለን አቅም አባቶችም ወንድሞችም ለእህቶቻችን በተለያየ መንገድ የሚደርስን ጥቃት በመከላከል ሮል ሞዴል በመሆን ለዓላማቸው ቅርብ በመሆን አንዳንድ አባቶች አሉ ጀግና አባቶች ለልጆቻቸው አርያ የሚሆኑ። ለምሳሌ ብዙዎቹ እኔን እንደ አርያ የሚቆጥሩኝ ሴቶች በቴክኒካል ስራ ወይም ደግሞ ቴክኒካል በሆነ ነገር መምጣት የሚፈልጉ ልጆች አሉና ለነሱ ምንድነው ከልጅነታቸው ጀምሮ እየሰሩ እያዩ ቤት ውስጥ ያሉ ነገሮችን እየሞከሩ እንዲያድጉ አባቶችም እናቶችም እርግጥ እኩል ኃላፊነት አለብን። ያንን እያደረግን ብናሳድጋቸው ጥሩ ነው። ሲያድጉ አይቸግራቸውም ብዬ አስባለሁ። ምክንያቱም አንዳንዴ እኔን አንቺን አይቼ ነው ኢቢኤስ ላይ አይቼሽ ነው ሌሎች ሚዲያዎች ላይ አይቼሽ ነው ቴክኒሻን የሆንኩት ይሉኛልና ያው እዛ ሲመጡ ትንሽ አንዳንዶቹ ፊዚካሊ የሆነ ስራ እንዳለው ያው ኦብቪየስ ነው። ለዛ ትንሽ የሚቸገሩ ስላየሁኝ ራሳችሁን ከልጅነት ጀምረው እንዲያሳድጉ እንዲያበረቱ ጠንካራ እንዲሆኑ ስፖርትን እንዲሰሩ አቲቲዩድ ጥሩ እንዲሆን እዛ ላይ እንዲሰሩ አደራ ማለት እፈልጋለሁኝ። እንግዲህ እኔ ቲክቶክ ላይ ከመጣው ትንሽ ቆይቻለሁ፣ ግን ብዙ ቪዲዮዎችን ፖስት እያደረኩም ስላልሆነ ብዙ ፎሎወር የለኝም እና ኦልሞስት ወደ 34k ፎሎወር አለኝ። ሁላችሁንም ማመስገን እፈልጋለሁ። ከዚህም በላይ እንግዲህ መስራት እፈልጋለሁ። ለብዙዎች ሮል ሞዴል መሆን እፈልጋለሁኝ። በተለይ በችግር ውስጥ አልፈው ሰክሰስፉል መሆን እንደሚቻል ህልም ላይ መድረስ እንደሚቻል ማሳየት እፈልጋለሁኝና የቲክቶክ አካውንታችንን ላይክ፣ ሼር፣ ኮሜንት በማድረግ ሪፖስት በማድረግ አስተላልፉልኝ። ስለምታደርጉልኝ ስለምታሳዩኝ ፍቅር ስለያንዳንዱ ነገር ሁላ እግዚአብሔር አክብርልኝ። በርቱልኝ። በያላችሁበት ለሴቶች አርያ የምትሆኑ በወንዶችም በየሙያቸው አርያ ለምትሆኑ ሰዎች ሁሉ አክብሮት አለኝ። አጠቃላይ እንግዲህ ለኔ ሮል ሞዴል ብዬ የማቀርባቸው ብዙ ሰዎች አሉ። ለእናንተም እንደሚኖሩ ገምታለሁኝ። እስቲ ኮሜንት ሴክሽን ላይ ለእናንተ ሮል ሞዴላችሁ ማን ነው? ኮሜንት ጻፏቸውና ወይም ሜንሽን አድርጓቸውና እኛም የነሱን ተሞክሯቸው እንውሰድ፣ ከህይወት ልምዳቸው እንማርና ሁላችሁም ይሄን እንድታደርጉ እኔ የኔን ሮል ሞዴሎች ኮሜንት ሴክሽን ላይ አስቀምጣለሁ። እየገባችሁ ህይወታቸውን ትምህርታቸውን ማለት ምንድነው እያንዳንዱ ሰው የሚያልፍበት መንገድ የተለያየ ነውና ያበረታል ብዬ አስባለሁኝ። ሰሞኑን አንድ በስኪለስ አዲስ ወይም ራሄል ሞገስ የተዘጋጀ ፕሮግራም ላይ ብዙ እንግዶች ነበሩና ብዙ ጀግና ሴቶችን አይቻለሁ። ለምሳሌ ከ18 ዓመት ልጅ ማሳደግ በኋላ በጣም ጀግና እናት ስራ የጀመረች ከ17 ዓመት ልጅ ማሳደግ በኋላ ልጆቿን አሳድጋ ጨርሳ ስራ ላይ የተሰማሩ ብዙ እናቶችን አይቻለሁ፣ ታሪክ ሰምቻለሁ። ይሄ ለብዙዎች ቤት ውስጥ ላሉ እናቶች ወይም ስራ እየሰራን አይደለም ብለው ለሚያስቡ እናቶች፣ ትውልድ ላይ እየሰሩ ያሉ እናቶች ክብር አለኝ። እነሱም ልጆቻቸው የፈለጉበት ቦታ ሲደርሱ ወደ ስራ መመለስ በዛ ሰዓት ምንድነው ሪኮመንድ ማደርገው ራስን ማስተማር ብዙ አይነት ኦፕሽኖች ስላሉ ዩቲዩብ ላይ ሌሎችም ነገሮች ስላሉ
እዛ ላይ ራስን ማስተማር፣ ወጣቶችም ሌሎችም እርስ በርስ መማማር፣ መደናነቅ፣ ሰፖርት መደራረግ፣ በፖዚቲቭ መንገድ ከሰዎች ፖዚቲቭ ነገር መውሰድ፣ ኔጌቲቭ የሆነ ነገር ወደፊት ስለማያራምደን ማለት ነውና አንዳንድ ወንዶች ደግሞ በስራችሁ ምክንያት ሌሎች ሴቶች ከጎናችሁ ካሉ ትምህርታቸውን እንዳያደናቅፉ ምክንያት ባትሆኑ። አንዳንድ ለምሳሌ ስራ ቦታ አንዳንድ አለቆች በስራቸው ያሉ ሴቶች ትምህርት ቤት መማር ሲፈልጉ የሚከለክሉ፣ የሚያስቸግሩ፣ የደረጃ እድገታቸውን የሚከለክሉ አሉና ያው ልጆቻችን ከፍተኛ ደረጃ ወይም ደግሞ የምንፈልገው ደረጃ እንዲደርሱ የምናስብ አባቶች በስራችን ያሉትን ሰዎች እንደዛ ባናደርግ ጥሩ ነው። ያው የዘራነው ነው የምናጭደው ብዬ አስባለሁኝ። እና ከዚህ በሚቀጥለው ዓመት ከዚህ የተሻለ ሰርተን ምንም መሰጋገንበት መድረክ እንዲሆንልን እመኛለሁ። ለምትበረቱ፣ ለህልማችሁ ለምትተጉ ሁሉ ነገ ከዛሬ የተሻለ ነውና እግዚአብሔር በየእምነታችሁ እንዲረዳችሁ ጸሎት አድርጉ። አመሰግናለሁ። መልካም የሴቶች ቀን ይሁንልን። እግዚአብሔር ያክብርልኝ።